ወዲያውኑ ልትጠቀምባቸው የምትችላቸው 10 ኃይለኛ የስነ ልቦና ዘዴዎች እዚህ አሉልህ። ሆኖም እያንዳንዱን ቀስ በቀስ እንድትለማመዳቸው እመክርሃለሁ። በቀን አንድ የስነ ልቦና ዘዴ ላይ ብቻ ማተኮር። ከ10 ቀናት በኋላ በሰዎች ላይ ተጽዕኖ የማሳደርና የአእምሮ ማታለል ጥበብን የመቆጣጠር ችሎታህ ላይ ከፍተኛ መሻሻል ታያለህ። ቪዲዮውን ላይክ ኤንድ ሰብስክራይብ በማድረግ ጀምረው። ዘዴ 1 የምትፈልገውን ለማግኘት ምክንያቱም የሚለውን ቃል ተጠቀም። ውለታ በምትጠይቅበት ጊዜ ሁሉ ሁልጊዜም ምክንያቱም የሚል ማብራሪያ ለማካተት ሞክር። ምክንያት መስጠት ሐሳብህ ደካማ ቢሆንም እንኳ ሌሎች ሰዎች ከአንተ ጋር የመስማማት ዕድላቸው በእጅጉ ይጨምራል። በ1978 የሃርቫርድ የሥነ ልቦና ፕሮፌሰር የሆነችው ኤለን ላንገር የዚህን ቃል ኃይል ለማሳየት አንድ ታዋቂ ጥናት አካሂዳለች። በሙከራው ላይ በነበሩ ተሳታፊዎችም በቢሮ ውስጥ ያለን የፎቶኮፒ ማሽን ለመጠቀም የነበረን ሰልፍ አልፈው ለመሄድ መሞከር ነበረባቸው። ይህንን የሰልፍ መስመር አልፈው የያዙትን ፋይል ኮፒ ለማድረግም እነዚህ 3 ቡድኖችም 3 የተለያዩ ሐረጎችን ተጠቅመዋል። አንደኛ፣ ይቅርታ 5 ገጽ ብቻ ነው ኮፒ የማደርገው፣ ልታሳልፈኝ ትችላለህ? ቶሎ ኮፒ አድርጌ ልሂድ። 2፣ እቸኩላለሁና አሁኑን ኮፒ ማሽኑን መጠቀም ፈልጋለሁ፣ ትፈቅዱኛላችሁ? 3፣ ፋይሌን ኮፒ ማድረግ አለብኝ፣ አሁኑን ኮፒ ማሽኑን ልጠቀም ፈልጋለሁ፣ ምክንያቱም ሚስቴ አርግዛ አውሮፕላን በቤታችን ጣራ ላይ ስላለፈ። የሚገርመው ነገር ሶስተኛው አረፍተ ነገር ሙሉ በሙሉ ትርጉም የለሽ ቢሆንም በጣም ውጤታማ ነበር። 93% ሰዎች ጠያቂው ሰው ሰልፉን እንዲያልፍ ፈቅደውለታል። ምክንያቱም የሚለው ቃል በሰው አእምሮ ውስጥ አውቶማቲክ ምላሽን ይቀሰቅሳል። ማብራሪያ ምንም ያህል ደካማ ቢሆን ለውጥ አያመጣም። የምክንያት መኖር ብቻውን አሳማኝ ነው። ለምሳሌ ዛሬ ማታ አብረን ሲኔማ እንሄድ፣ ምክንያቱም የሚገርም ፊልም እያሳዩ ነው ማለት ዛሬ ማታ አብረን ሲኔማ እንሄድ ከማለት ይልቅ እጅግ የተሻለ አሳማኝነት አለው። ሁልጊዜ ምክንያት ስጥ፣ ምክንያቱም የሰው ስነ ልቦና የሚሰራው እንደዚያ ነውና። ዘዴ 2 የምታናገረው ሰው ደጋግሞ የሚጠቀምባቸውን ቃላት በእሱ ላይ ተጠቀም። እያናገርከው ያለው ሰው ደጋግሞ የሚጠቀምባቸውን ቃላት በደንብ አስተውል። እነዚያን ቃላትም ከደገምክ በሁለታችሁ መካከል ጠንካራ ቅርበትና የመግባባት ስሜት ትፈጥራለህ። ይህን ሌላው ሰው አንተን ተወዳጅና እምነት የሚጣልበት አድርጎ እንዲመለከትህ ያደርገዋል። ለምሳሌ አንድ ሰው ብዙውን ጊዜ ይህ የእረፍት ጊዜ አሪፍ ነበር፣ ያ ፊልም አሪፍ ነበር እያለ አሪፍ የሚለውን ቃል ደጋግሞ የሚጠቀም ከሆነና ወደሆነ ጉዞ አብሮህ እንዲጓዝ ልታሳምነው ከፈለክ ይህን ድንቅ ቦታ መጎብኘት ትፈልጋለህ ከማለት ይልቅ ከእኔ ጋር አንድ አሪፍ ቦታ ላይ እረፍት ጊዜ ማሳለፍ ትፈልጋለህ ማለት ትችላለህ። እነሱ ደጋግሞ የሚጠቀሙባቸውን ትኩስ ቃላትን መጠቀም ፈጣን የሆነ መግባባት ይፈጥራል። ይህም ከአንተ ጋር የመስማማት ዕድላቸውን ይጨምራል። ዘዴ 3 በትንሹ ራስህን በአዎንታ ነቅንቅ እና እነሱም ይስማሙልሃል። አንድ ሰው አዎ እንዲልልህ ከፈለክ ይህንን ቃል ስውር ስልት ተጠቀም። ጥያቄ በምትጠይቅበት ጊዜ ራስህን በትንሹ በአዎንታ ነቅንቅ። የሰው አእምሮ የመስታወት ኒውሮኖች አሉት። እነዚህም ሰዎች የሚያዩትን የሰውነት ቋንቋ እንዲኮርጁ ያደርጋቸው። ስጉር በሆነ መንገድ ራስህን ስትነቀንቅ አእምሯቸው እንደ ስምምነት ምልክት አድርጎ ይተረጉመዋል። ይህም እነሱም ራሳቸውን እንዲነቀንቁና አዎ እንዲሉ ያደርጋቸዋል። ለምሳሌ በድርድር ወቅት ኮንትራቱን እዚህ ጋር መፈረም ብቻ ነው የሚጠበቅብህ እያልክ ትንሽ የአዎንታ ንቅናቄ አሳይ። አታጋይ ከመጠን በላይ መነቅነቅ ከተፈጥሮ ውጪ የሆነ ያስመስለዋል። እንዲሁም ለጠንካራ ተጽዕኖ የአይን ግንኙነትን ጠብቅ። ዘዴ 4 ተቃዋሚህን ለማስደንገጥ ተመሳሳይ ሲሚላሪቲ ተጠቀም። ተመሳሳይነት ወይም አምሳያ ሁለት ነገሮችን እንደ ወይም ልክ እንደ ያሉ ቃላትን በመጠቀም የሚያነጻጽር የንግግር ዘይቤ ነው። ለምሳሌ የወንዶች ቡድን ልክ እንደ ተኩላ መንጋ ነው። በተለይም በሽያጭ ድርድር ወቅት ተመሳሳይነቶች ንጽጽሩ ከእውነታው የራቀ ቢሆንም እንኳ ሐሳቦችን ግልጽ፣ ተጽዕኖ ፈጣሪና ይበልጥ አሳማኝ ሊያደርጉ ይችላሉ። ለምሳሌ አንድ ደንበኛ ሻጭን እንዲህ ጠየቀው፣ በአይፎን እና በሳምሰንግ መካከል ያለው ልዩነት ምንድን ነው? ሻጩም መለሰ፣ ሳምሰንግን መጠቀም ማለት ልክ በበሬ እንደማረስ ነው ብሎ መለሰለት። ይህ ቀላል ንጽጽር የሳምሰንግን ውስንነት ወዲያውኑ አጉልቶ ያሳያል። በዚህ መንገድ ሻጩ መሸጥ የሚፈልገውን ነገር በተሰካ ሁኔታ ይሸጣል። ዘዴ 5 የስሜት ሕዋሳትን መጨናነቅ። ንቁ አእምሮ በአንድ ጊዜ ማስተናገድ የሚችለው ወደ 7 የሚጠጉ መረጃዎችን ብቻ ነው። የአንድን ሰው ስሜት ሕዋሳት በፍጥነት በመናገር ብዙ መረጃ በመስጠት ወይም ብዙ ቀስቃሽ ነገሮችን የእይታ፣ የመስማት፣ የመዳሰስ በመጨመር ከተጫንከው ጊዜያዊ ግራ መጋባትን ትፈጥራለህ። ይህ ግራ መጋባት የተነገረውን ሁሉ የሚቀበል የአእምሮ ሁኔታን ይፈጥራል። በዚህ አጭር ጊዜ ውስጥ የምትሰጠው ማንኛውም አስተያየት ጠልቆ ይገባል
እና በቀላሉ ተቀባይነት ያገኛል። ይህ የግራ መጋባት መስኮት የሚቆየውም ለ1 ሰከንድ ያህል ብቻ ነው። የስሜት ሕዋሳት መጨናነቅ የብዙ የፈጣን ሂፕኖሲስ ቴክኒኮችን መሰረት ነው። ዘዴ 6 የማጋነን ሞዴል። ይህ ቴክኒክ የአነጋጋሪህን ቃላት በማጋነን ንግግራቸውን ዳግም እንዲመረምሩ የማድረግ ነው። ይህ የተከላካይነት ቦታ ላይ እንዲሆኑ እና በአንተ ቁጥጥር ስር እንዲውሉ ያደርጋቸዋል። ለምሳሌ ሻጭ፣ ይህንን የቆዳ ክሬም እስካሁን ሞክረው ታውቃለህ? ደንበኛ፣ አይ እኔ ስለዚህ ነገር ግድ የለኝም። ሻጭ፣ እንግዲያውስ በወጣትነት ሽማግሌ ብትመስልም ግድ የለህም ማለት ነው። ዘዴው የደንበኛውን ምላሽ በመውሰድና ትርጉሙን በማጋነን አቋሙን እንደገና እንዲያስበው ማስገደድ ነው። ዘዴ 7 የጥቁር ነጭ ሞዴል። በዚህ ሞዴል 2 ጽንፍና ተቃራኒ ምርጫዎችን ታቀርባለህ። አንዱ የሚፈለግና አንዱ ሆን ተብሎ ደስ የማይል ምርጫ ነው። ይህም ሰውየው አንተ የምትመርጠውን አማራጭ እንዲመርጥ ያስገድደዋል። ምሳሌ፣ ክብደት ለመቀነስ እነዚህን ክብሎች ትገዛለህ ወይስ ይህንን ቦርጭ ለዘላለም ይዘህ ትኖራለህ? ወይም ተሸናፊ ሯጮች እና አሸናፊ ሯጮች አሉ። አሸናፊዎች ደግሞ ናይክ ጫማዎችን ያደርጋሉ። ይህን የክብደት መቀነሻ ክሬም መግዛት ያንተ ምርጫ ነው። ነገር ግን ክብደቴ ያልቀነስም ብለህ በሚቀጥለው ዓመት እንዳታማርር። የሽያጭ ካምፓኒዎች ብዙውን ጊዜ ይህን ዘዴ ይጠቀማሉ። ይህን ምርት አሁን ገዝተህ በሚቀጥለው ጥቂት ቀናት ውስጥ ህይወትህን ትቀይራለህ ወይስ በአሰልቺ ስራ ውስጥ ጎስቋላ ህይወት መኖርህን ትቀጥላለህ? ይህ አድማጭን ወደ አንተ አማራጭ እንዲያዘነብል ያደርገዋል። ዘዴ 8 የተጠናከሩ እውነታዎችን ተጠቅም። በዚህ 5 ወይም ከዚያ በላይ በሆኑ የማይካዱ እውነታዎች በተከታታይ በማቅረብ መጨረሻ ላይ የራስህን የግል አስተያየት ታስገባለህ። አንድ ሰው በውስጡ ለብዙ ጊዜ ደጋግሞ አዎ ልክ ነህ ሲል የሚቀጥለውን ሐሳብ ለመቀበል ይዘጋጃል። ምሳሌ፣ የመጀመሪያ እርምጃዎችህን የወሰድክበትን ከዚያም እየተኮላተፍክ የተማርክበትን ማንበብና መጻፍ የቻልክበትን ጊዜ አስታውስ። ዛሬ ላይ እነዚህን ሁሉ ነገሮች በቀላሉ ማድረግ ትችላለህ። መጻፍ ማንበብ ላንተ ቀላል ነው። እናም አሁንም ቢሆን ብዙ አዳዲስ ነገሮችን ልክ እንደ ልጅነት መማር ትችላለህ። ከበርካታ እውነቶች በኋላ አእምሮ የመጨረሻውን ጥቆማ ቀላሉ ይቀበላል። የቀድሞ የአሜሪካ ፕሬዝዳንት የሆኑት ኦባማ በአንድ ንግግራቸው ይህን ዘዴ ተጠቅመዋል። ዛሬ ከፊታችሁ ቆሜ የምለው ነገር ቢኖር ያሳካነው ነገር ነገ ማሳካት ለምንችለው እና ማሳካት ለሚገባን ነገር ተስፋ ይሰጠናል። እውነታውን ለማጠናከርም አጠናካሪ ቃላትን ጨምርበት። ልክ እንደ አይደል፣ ልክ ነው፣ ተስማማለህ አይነት ቃላትን። ለምሳሌ ሁላችንም ጥሩ የሰውነት ቅርጽ መያዝ እንፈልጋለን አይደል? የአካል ብቃት እንቅስቃሴ አስፈላጊ እንደሆነ እናውቃለን። ታዲያ ጂም መግባት ትክክለኛው መፍትሄ ነው አይደል? አጠናካሪን መጠቀም እሽታ የማግኘት ዕድልን በ17% ይጨምራል። በተመሳሳይ ጊዜ ራስህን በአዎንታ መነገር ደግሞ ሌላ 23% ይጨምርልሃል። ይህን እሽታ የማግኘት ዕድልን በጠቅላላው በ40% ይጨምርልሃል። ዘዴ 9 ቀላል የውሳኔ ወጥመድ። ታዋቂው ሂፕኖቴራፒስት ሚልተን ኤች ኤሪክሰን እንዲህ ብሎ ነበር፣ ለታካሚዎቹ በተቻለ መጠን ብዙ ምርጫዎችን መስጠት እወዳለሁ። እኔ የምፈልገውን እንዲመርጡ የሚያስገድዱ ምርጫዎችን። ይህም ሂደት አንድ ሰው ምርጫ ያለው የሚመስልበትን ሁኔታ ይፈጥርለታል። ነገር ግን በእውነቱ አንተ የምትፈልገውን እንዲያደርግ ያጠመርከው ነው። ምሳሌዎች፣ አሁን ምን እንደሚያስጨንቅህ ልትነግረኝ ትፈልጋለህ ወይስ ትንሽ መቆየት ትመርጣለህ? በሁለቱም ምርጫዎች ጭንቀቱን እንዲያጋራ እየነገርከው ነው። ዳቦ ከገዛ በኋላ ጋዜጣውን ታመጣልኝ ትችላለህ? መቼ ነው ሲኔማ የምትወስደኝ? ይህም ሲኔማ ትወስደኛለህ ወይ ከሚለው ጥያቄ በላይ አስገዳጅ ነው። እነዚህ ሁሉ ጥያቄዎች የተደበቀ ግምትን ውስጣቸው ይይዛሉ። ይህም ሰውየው ወደ አንተ ተመራጭ ውጤት እንዲመጣ ያስገድደዋል። ወጥመድ ለመፈርጠም እነዚህን ዘዴዎች ተጠቀም። ምርጫ፣ ቀጥሎ የትኛውን ምርት ነው የምትገዛው? የጊዜ ገደብ፣ በምን ያህል ፍጥነት የምታገኘው ይመስላል? እነዚህን ዘዴዎች ተጠቀም። ዘዴ 10 ድርብ የውሳኔ ወጥመድ። ድርብ ወጥመድ እንደ ቀላል ወጥመድ ይሰራል፣ ነገር ግን 2 በጣም የተወሰኑ አማራጮችን ይሰጣል። ይህም ከላይ ካየነው ዘዴ በላይ ይበልጥ ኃይለኛ ነው። ምክንያቱም ሰውየው ከአንተ 2 አማራጮች መካከል አንዱን ብቻ የግድ መምረጥ ይኖርበታል። ምሳሌዎች፣ ከበሶ ጋር ቀይ ወይን ወይስ ነጭ ወይን ትፈልጋለህ? ወደ አዲሱ ቤት መግባት የምትፈልገው ነገ ነው ወይስ በሚቀጥለው ወር? የመጀመሪያ ረድፍ ወይስ መካከለኛ ረድፍ አይፒ መቀመጫዎችን ትመርጣለህ? እስከ መጨረሻው ስላዳመጡን በጣም እናመሰግናለን። እነዚህና የመሳሰሉ ዲንቶች እንዲደርሳችሁ ቪዲዮውን ላይክ እንዲሁም ሰብስክራይብ ማድረግ እንዳይረሳ።